እኔ መጣሁት ለወስዳት ነው። ምን ነው መታፈረ? እኛ አካባቢ አንድ ቆንጆ ትምህርት ቤት አለ። የጥሩ ቤተሰብ ልጆች የሚማሩበት ትምህርት ቤት ነው። ከተማ ደርሼ ልምጣ፣ እስከዛው ልብስሽን አዘጋጂ ብሎኝ ሄደ። እንዳለሽ አርጊ። ትንሽ አዘጋጃጂና ጠብቂው አደራ። እቺ ልጅ ምንም አታውቅም፣ እንዳትነካ። ልጅቷ የለችም? የለችም። እቺ ልጅ አትገኝና ውርድ ከራሴ። አሁን ይጅና ጣጂ ስትል ኩሽና ነበር የሚጣደው። ሄጄ ሙጉልቻው ላይ ለወሬ ቸኩይ ሳስቀምጠው ክዳን እንደ ክዳን ክፍት አላለም። ምን ብዬ ልናገር? እቺ ልጅ ቡናውን አታፈላውም እንዴ ስትል እኔ እዛ ተጨነቄ። አሁን አንቺም ኪሳራ እንዳከጪ ነግሬሻለሁ። ማን ነው? ውይ አንቺ ነሽ እንዴ? ሰላም አላችሁ? እግዚአብሔር ይመስገን ነው። ያይኒ ተወልደ እግዚአብሔር ይመስገን። ነሽ ሜር? ቁጭ በይ። ቡና ቁርስ ያሽ። ቡና ሲፈላ ነው የደረሽው። ዛሬ እኮ ልደቴ ነው። እንደ ጓደኛ እንኳን ሃፒ በርዝዴይ አትይኝም እንዴ? እንኳን ተወለድሽ። ጎሽ እንኳን ተወለድሽ ልጄ። እንግዲህ ልብ ይስጣችሁ፣ ልብ ይስጥሽ። እንደው ለመሆኑ ስንት ዓመት ሆነሽ? 19 ዓመት። እውነትሽን ነው? የምር? ወይ ጉድ! እንደው ጊዜው በሯል ማለት ነው እንዴ? በዚህ አይነት እድልም እንደው 18 ዓመት ሆናት በይኛ መሆኑ ነው። አይ ጊዜ። ያው እንግዲህ ዛሬ ደስታ ይቀር ነው። አቤትኝ ዝግጅት ስለተዘጋጀ እድልን ይዣለሁ ነበር የመጣሁት። ሰዓቱን እያየሽው ነው? እየመሸኮ ነው። ከዚህ በኋላ የልትሄዱ ነው? አረግና ነው። እኔ ሳይጨልም እዚህ አመጣታለሁ። አይ አይሆንም፣ የሚሆን አይመስለኝም። ኧረ ቀስ እጅሽን እንዳትቃጠይ እንጂ። መች አጣሁት? ልብሽ ያለው እንደው እዛ ነው። ምን ማድረግ እችላለሁ እንግዲህ። በይ ሂጂ። ደግሞ ማምሸት የለም። በጊዜ ተመለሽ። ነግሬያለሁ። ማምሸት የለም ነገርኩ። አቤት እንሂድና ልብሴን ቀይሬ እንጣለን። ወዴት ነው የምንወጣው? ፍቅረኛ ልደት እናከብርልኝ። ያ ማለት ደግሞ ውጭ ነው የምናከብረው ማለት ነው። ታዲያ እኔ እዛ ምን እሰራለሁ? እሱን ጓደኞች ይመጣሉ። እኔ፣ አንቺ፣ ኤፍራታ ደግሞ አንገምዳለን። ግን በጊዜ ነው መመለስ ያለብኝ። እሺ አልኩሽ ነው። ተልተል እንሂድ። ነግሬሻለሁ ሜሮን፣ አላመሽም። እሺ አልኩሽ እኮ ነው። ምን ፈልጊ? አይ እንደዛ ለማለት አይደለ። ደግሞ ዘንጠሽ እንደመጣት የነሽስ ትሄዳለሽ። ለነገሩ ዲል አንተ አስተሳሰብ ትሰጥ देखो हम मारिया क्या था
ገጥሟት ይሆን? ምን አቀበለኝ እናንተ? እንደድልኝታችኋል አላየኋቸውም። ደግሞ ዛሬ ብቻሽ እንዴትሽን በላሿ? እኔ እኮ አይደለም ሚኪ ማማት ያክብሮልኝ። እሺ ምን ሆነሽ ነው? ብታይ ለሄል ጸብ ተፈጥሮ አበላሹ ብልቴ እንዴት ደግሞ እንደሚያናድድ። ኔላ ክብርልሻ? አይ አልፈልግም። እቤት ምን ታካብጃለሽ? ኔላ ክብርልሽ? አይ አልፈልግም። ኔላ ክብርልሽ አይደል እንዴ? ወይኔ ጉዴ! እሺ ምን ዋጣት? አሁን የት ሄደሽ ነው የሚባለው? ምን ዋጣት ነው የሚባለው? ያደራ ልጅ ነው። አረ ይተው ማማየት ወርቅ ይተው። ሀዘን አይጥሩ ትመጣለች፣ ጓደኞቿ ጋር ትሆናለች። ይተውማ ይሁና እንዳፍሽ ያርግል። አይዞ እኛም እናፋለን። አይዞ አትጨናነቁ፣ እኛም እንፈልጋለን። የትም አትከድ እናፈልጋለን። አይዞ እሺ እንዳፋችሁ ያርግል።
እድልስ መልሰሽ ትጠይቅኛለሽ እንዴ? ልጄ ምን ሆና? ምን አርገሻት ነው? ምንም አልሆነችም። የታባሽ አድረሽ ነው አንቺ? ሲመስ ጊዜ እኮ እኛ ጋር ነው ያየህ። ዝም በይ አንቺ። ቆይ ምንድን ነው ደግሞ ይሄ ብጣቂ ጨርቅ ላይሽ ላይ ለጥፈሽ የመጣሽልኝ? ድንገት ልብሷ ሲቀደ ጊዜ እኮ እኔ ሰጥቻት ነው። ዝም በይ አንቺ። እሷ አፍ የላትም ነው? ትላንት እናንተ ተወልዳችሁ እኔ ትሞርጥ ልታሞኙኝ የት እንደነበራችሁ የደረስኩበት ሰዓት እኔን አያርገኝ። አሁን ትናገራላችሁ አትናገሩ? አትናገሩም ወይ? ውጪ ግቢ ማለቴ እቤት እዛ ውስጥ አታምሺ ስልሽ ጭራሽ አሮጊት ናት ምን ታበጣለች ብለሽ አድረሽልኝ ትመጫለሽ? አይደለም እያየ ነው የት እንደነበር ፋርም ልጅቷን በደንብ ላይ ታውቃታለህ? እንደንም ማራቃት በጣም ቆይቼ ልባናት ማማራ ለማማሩን ተውና ከማን ጋር እንደነበረች ንገረኝ። እንጃ ብቻ ከሆነ ልጅ ጋር ናት እኮ እርግጠኛ ነበርኩ። ማን ነው ልጅ ታውቀዋለህ? አላውቅም ግን ሹፌር መሰለኝ። እዚህ ሀገር ከሹፌር ውጪ ማን ሴትን ጋብዛል ብለህ ነው? እስኪ ማን ነው ንገረኝ። ኧረ እኔ ልብም አላልኩትኝ። እንደምን ማስታወስ? ቀይ፣ ጥቁር፣ ጠይም፣ ረዘም ያለ፣ መካከለኛ፣ አጠር ያለ እንዴ ተነሱ ነው? አላስታውሰውም አልኩሽ እኮ። እሷ እያለች እንዴት ሌላ ሰው ያለኝ? እሺ ቆይ አልገይዟል? እርግጠኛ አይደለሁም። እጭ ምን አይነት ደረቅ ሰው ነው በእናትህ? እንዴት አንድ ነገር እንኳን ማስታወስ ያቅታል? ቆይ አንቺ እንደዚህ ምን ያንገበግብሻል? ባለሽ ነጥቃሽ ነው እንዴ? ባሌን ባንጥቀኝስ ወንዶችን ስትነካ ዝም አላት። አረ ሁሉም ያንቺ ናቸው ማለት ነው? አንተን አያካትትም። ብር ያላቸውን ብቻ ነው። ወሬኛ እድል አንቺ እድል አቤት። እያየለችም እንዴ? ጎረቤት ቡና ልጠጣ ሄዳለች። ምን ነው? አይ ምንም። እሺ ትናንትና እንዴት ነበር? ምን አዳሩ ነው የጸው ሰዓት እኮ ከሆነ ልጅ ጋር ይችላል። ማን? እኔ አሁን ነው ለመናገርሽ ነው። አሪፍ ነበር። እንዴት ነበር? ደስ ይላል። ያስጠላል። ምን ስለምን እንደምታወሪው እኔ አላምነው። ምንም አልነካሽም? ምንድነው ደግሞ መነካት? ይገርማል በጣም። ምኑ ነው የሚገርመው? አንቺ ጅል ሀብትና ንብረትሽን አመቻችተን ሸጦ ሲገባ አንቺ ግን በቢራና በድራፍት አስረክበሽ ምጥት። አንቺ አልቀብሽም በእናትሽ። እኔ ለራሴ ደክሞኛል፣ አሞኛል። ተይኝ በቃ። ቀላል ይደክማል። ያማላ አውቃለሁ፣ ግን አሁንም ግን አልረፈደም። ጉዳዩን ወደ ገንዘብ መለወጥ እንችላለን። እልሽ አንቺ ግን ልጅ ነሽ። ስለዚህ ደግሞ ወንጀል ነው። ከምንከስ ገንዘብ ከምታመጣ የቱ ይሻላል ትያለሽ? ምንም እንዳትፈሪ። እገባበት ገብተና አፍንጮን ዘመንቀበል የጓደኛዬን ድንግልናማ በነፃ ይበላ። ሜሮን ሂጂልኝ። እሄዳለሁ ግን አስረክብሽ አላስረከብሽም? አንቺ ልጅ ውጭልኝ አልኩሽ እኮ ሂጂልኝ በቃ። ከኔ ጆሮም ሆነ ተሰውሮ የሚቀር ነገር የለም። እደርስበታለሁ። እንዴት አደርክ? በታፈረ ፈጣሪ ይመስገን። እርሞይ መጥቷል እንዴ? ለካ ግዴታዬ ነው። ምን ነው ምን እግር ጣለሳ? እድል እንዴት ነች? ደህና ናት፣ ደህና ነች። በደንብ እየጠበቁልኝ ነው። ዘንድሮ መቼም ወንዱ ከባድ ሆኗል። ግዴታዬ ነው። በደንብ እየጠበቋት። እኔ መጣሁት ለወስዳት ነው። ምን ነው በታፈረ?
ምን አስቸኮለ? ገና እንደሆነች እያወቅ ውሎና ዳሯን መሸታ ቤት ያደረገች ሴት ገና ነች ይባላል እንደ ወይዘሮ የትምወርቅ? ወይ በሞትኩት። እሱንማ በአጋጣሚ የጓደኛዋ ልደት ከኩዮቿ ጋር ሄዳ ነው እንጂ። በአጋጣሚ ነው ብዙ ነገር የሚፈጠረው። አይ ግድ የለም ምንም ነገር አይፈጠርም። እኔ ልጄን አምናታለሁ። እንደ ንስር አሞራ ከተማውን የሚዞረውን ወንድ ግን አለምነው። መታፈሪያ ግድ የለም ይሄ ነገር ቀስ ብሎ ቢሆን ይሻላል። ለሷም ደግሞ ጊዜ ብትሰጣት ጥሩ ነው። ምን ነው ተው እንጂ አይርሱ። ያኔ ልጆቹን ቀብረው ማረፊያና መጦሪያ ሲያጡ እኮ ቤት ሰጥቼ አስቀምጬዎታለሁ። ጥማር በሬ ገዝቼ መሬት ስሰጥዎት ትንሽ ጊዜ ብያለሁ። አይ እርሶ ግን ይገባኛል። እንደውም አሁን እንሂድና ሊያት ይሻላል ብለህ ነው? አዎ ይሻላል። በዛውም መድረስ አለመድረሷንም አያለሁ። እስካሁን ምን ሰሪ ይኖራል? ይሄን እኮ ወጥም አልሰራሽም ይሆን? በአሁን ቶሎ ቶሎ በይና ቡና ማቀራርቢ፣ እንግዳ መጥቶብናል። ሰንበትም ነው። እና ግባ መታፈሪያ ግባ። እንዴት ነሽ ድልዬ? ፈጣሪ ይመስገን። አንቺ እኮ ትክክል አይደለም። አልቅሰሻል እንዴ? አይ ምንም አልሆንኩም። ግድ የለሽም ንገሪ። ይኸውልሽ አንቺን አይኔን የነካ አይደለም በክፉ ያየ ሰው ካለ በራሱ እጅ የራሱን መቃብር እንደቆፈረ ቁጠሪው። አይ ምንም አልሆንኩም። ትንሽ እንቅልፍ ስላልተኛው። እኔን ታውቂኛለሽ እንዴ? አይ አላወቅኩትም። መታፈሪያ እባላለሁ። አሁን አወቅኩት። ስለሚያደርጉልን ድጋፍ በሙሉ እናመሰግኖታለን። ግድ የለም ግዴታዬ ነው። ግድ የለም ግባ እንጂ መታፈሪያ። መጣሁ። እድሌ እኮ አላውቅህም ብላኝ እዚህ። አይ ዘንግታው ይሆናል እንጂ ኧረ ሁሌ ጠዋት ማታ ሳናነሳ አናድር። በእጄ ይሁን። ለመሆኑ አሁን ስንት ቆጠርሽ ትምህርትሽን? አሁን 9 ነኝ። አይ ጥሩ ነው። ታዲያ እየበረታሽ ነው? ጥሩ ነው፣ ምንም አይልም። ይኸውልሽ እኛ አካባቢ አንድ ቆንጆ ትምህርት ቤት አለ። የጥሩ ቤተሰብ ልጆች የሚማሩበት ትምህርት ቤት ነው። እንደው እዛ ትምህርት ቤት ብትማሪ ምን ይመስልሻል? እድሉን ካገኘው ደስ ይለኛል። ቆንጆ ወይ በቃ ከግማሽ ዓመት በኋላ ትገቢያለሽ። እሺ እድሌ እስኪ ተነሽና ለዶሮዎቹ ጥራጥሬ በተና አርጊላቸው። በዛውም ደግሞ የጣሉትም እንቁላል ካለ አነሳሹ። እሺ ያይ አያት አይደል? ገና እኮ ልጅ ናት።
ልጅ እንኳን የምትባል አይደለችም እንዴ። ምንም ቢሆን እኮ መሰረተ ትምህርት ቆጥር ያለው አውቃለሁ እኮ በደንብ ነው የማውቀው። ለዛም አይደል እንደ ተዳፍሬ የምናገረው። መቼም እኮ የተማረ ሰው ይረዳኛል ብዬ ነው። አይ ከእንግዲህ በቃል ልጅቷ እኔ ዘንድ ትቆያለች። እርሶ እንዳሉት ትምህርቷን በደንብ አስተምራታለሁ። ከዛ ጊዜው ሲደርስ ሽማግሌዎችን ልኬ ድል ባለ ድግስ አገባታለሁ። አይ የተማረ ሰው ማለት እኮ እንዲህ ነው። ከተማረ ሰው ጋር ማውራት ደግሞ መግባባትም ነው። ያው እኔ ደግሞ ትምህርቷን እስክትጨርስ ድረስ እኔ ዘንድ ብትቆይና በዛውም ደግሞ እኔንም ስራ ታግዘኛለች። እግረ መንገዷንም ደግሞ ሙያ ትለምዳለች። ለዛ ብዬ እኮ ነው። ያው ቃሌ ነው ደግሞ ቃሌን አላብልም። ካንተ ውጭስ ማን ያገባታል ብለህ? አይ እኔ ውስጤ ጥሩ እየተሰማኝ አይደለም። ልጅቷ እኮ ውብ ናት። ደግሞ እዚህ እናንተ አካባቢ ሹፌሮች ምናምን ይበዛሉ። የከተማ ሰው ደግሞ ጥሩ አይደለም፣ አይታመንም። እንግዲህ ተናገርኩ። ታዲያ ያው እስካሳምናት እንኳን እንደው እስክነግራት አንድ ሳምንት ጊዜ ብትሰጠኝ። አይ ለሷ አትስኪ፣ እኔ ራሴ አሳምናታለሁ። ለዚህ ተጨማሪ ጊዜ አላጠፋም። ታልክ ምን ይደረጋል እንግዲህ። እድል አቤት እያይ ነይ እስቲ። ቆዩ አይደል? ያይቀር ይኸውልሽ ሶስተኛውን ቡና ጠጭንና እስቲ እኔና አንቺ አንድ ቦታ ደርሰን እንመጣለን። የት? አይ የሆነ የሚያናግርሽ ነገር አለ። አውርታችሁ ትመጣላችሁ። መጣሽ እድሌ። በይኔ እዛ ከፍታ ላይ ሆነን የምነግርሽ ነገር አለ። ለሰበም ቅርብ ስለሆንን ጸሎታችን ይሰማል። በይኔ ነይ ነይ ወዛ ዛችን ነው። አይዞሽ ምንም አታምሽ። አውርደኝ። ምን ሆነሻል? አይ ምንም አልሆንኩም። አይ ያለ ምክንያት እንደዚህ ጮክ ብለሽ አውርደኝ አትይም። በተናገሪ ምን ሆነሽ? አይ የወር አበባ ላይ ስለሆንኩ። ታዲያ ቀድሞና አትናገሪም ነበር እንዴ? እያያ ጥሩ ሰው ነው፣ አደራ እንዳታስቀይብኝ ስላለችኝ። አይ እንደሚል ይኸውልሽ፣ የሚያስፈልግሽ ነገር ካለ ወይም ደግሞ የሚያስፈራራሽ ነገር ካለ ለኔ ብቻ ነው መናገር ያለብሽ። እሺ በቃ እንደሱ ነው መሆን ያለበት። እሺ አዎ አይዞሽ፣ ደርሰናል። ነይ ነይ አይዞሽ።
አልቻልኩም። አውርደኝ፣ ትንሽ እንቀመጥ። አሁን እኮ ደርሰን ነበር እንደው። አይዞሽ እኔ የምልሽ ነው ትምህርት ቤት ውስጥ የሚያሳስቅሽ የሚያጫውትሽ ወንድ ማለቴ ጓደኛ አለሽ እንዴ? አይ ሁለቱም ጓደኞቼ ሴቶች ናቸው። ጎሽ ጥሩ አድርገሻል። ከወንድ ከገጠምሽ ከዓላማሽ ነው የሚያስትሽ። አዎ ያው እኔማ እኮ እኔ ጋር እንድትሆኚ አስቤ ነበረ። ያው እንደው አያትሽም እንደምታያቸው ደክመዋል። እያያኩ እንደምታስባት አይነት ሰው አይደለችም። በጣም ጠንካራ ነች። በዛ ላይ ደግሞ ደክማለሽ ብለህ ካሰብክ በዚህ ሰዓት ነው ከጎኗ መሆን ያለብን። እሳቸው ናቸው እኮ ሀሳቡን ያመጡት። ይኸውልሽ ወደኛ ዘልቀሽ ጥሩ ትምህርት ቤት እንድትማሪ ይሻሉ። ከዛ በኋላ ደግሞ ሎግ ለማድረግ ትበቂያለሽ። ቢሆን እኮ ጥሩ ነበር፣ ግን እኔ ከያያ አይ እንግዲህ የእሳቸው ሀሳብ ነው አልኩሽ እኮ። እሺ ግን ግማሽ አመት ካልሆነኝ እኮ ትምህርቱንም ቢሆን መቀየር አልችልም። ለዚህ ስጋት አይግባሽ። የቀረው ትንሽ ጊዜ አይደለም። በቃ እስከዛው እየተመላለሽ ትማሪያለሽ። ከዛ ጊዜው ሲደርስ ትቀይሪያለሽ። በቃ ይኸው እኮ ነው። እሺ እንግዲህ እንዲህ ነው እንጂ መቀበል። በእንግዲህ ይኸውልሽ አንቺ አያትሽ ጋር ሄደሽ እቃሽን ሸክፊ። እኔ ከተማ ዘልቄ እመለሳለሁ። መቼ? ዛሬ? አዎ ከዛሬ ውጪ ታዲያ መቼ ሊሆን ነው? በይ በይ ተነሽ ተነሽ ተነሽ። መጣሽ እድል? አዎ እያይ ግን ከልብሽ ነው ጥዬሽ እንዴትና ከማላውቀው ሰው ጋር እንድኖር የፈቀድሽው? አይ ላንቺ ጥሩ እድል ብዬ እኮ ነው። ጥሩ ኑሮ እንድትኖሪልኝ። ለምን እያይ? ያላንቺ ማን አለኝ? አንቺስ? አይ እኔ ምን ሆናለሁ ብለሽ ነው? ጠንካራ አይደለሁ? ታውቂኝ የለ? አውቅሻለሁ፣ ግን ሲደክምሽስ? አይደክመኝ። እንደው ቢደክመኝም አንቺ ትመጪልኛለሽ። ያላንቺ ማን አለኝ? እሺ ግን እያይ አይ ላንቺ ብዬ እኮ ነው እናቴ፣ ላንቺ ብዬ ነው። እንደው መታፈሪያ የት ሄደ? ከተማ ደርሼ ልምጣ፣ እስከዛው ልብስሽን አዘጋጂ ብሎኝ ሄደ። እውነት? በቃ ትንሽ እንዳለሽ አርጊ። ትንሽ አዘገጃጂ እና ጠብቂ። እያይ ውጭ አድሬ ስለመጣው ተቀይሞኛለሽ ማለት ነው። እግሯ ላይ ወድቄ ይቅርታ ልጠይቃት። ከዓይኗ ለደቂቃ ስርቅ የሚጨንቃት አያቴ እንዴት ከማላውቀው ሰው ጋር እንድኖር ፈቀደች? አልችልም። ከአያቴ ጋር ካልሆነ መኖር አልችልም። ጠልጣኝም ከሆነ ረግማኝም አብሬያት ነው መሆን የምፈልገው። እሺ አሁን ምን ማድረግ እችላለሁ? ስፓይስ ኖ አረ በጊዜር መጣህ እንዴ? ቆየት ጠፍተህ ኖረዋል። ምን እባክሽ ገንዘብ ላወጣ ወደ ከተማ ዘልቄ ነበር። አይ
አይ መታፈን እንደው ድከም ቢል ነው ይሄ ወረቀት የማህፀን ፍሬን አይተካ። አይ ግዴለም ያዙ ሰውንም እኮ ጠርቶ ለማዘዝ ገንዘብ ግድ ነው። እንደው መታፈሪያ እንደው አደራህን እች ልጅ ምንም አታውቅም። እንደው እንዳትነካ። ምን ይሆን ነው የጆሮትም ወርቅ እኔ አልነካትም። ይበሉ ይነሱ። እንደው ገና ነጻና አሁን እንደምታያት ምንም የማታውቅ ንጹህ ልጅ ናት። እባክህን እንደው ቃል ግባልኝ። እንደው ማለት ቃል እገባለሁ። እነሱ እንደው በሞተችው ሚስት ልለምድ። ምን ያሉ የጆሮትም ወርቅ ቃል እገባለሁ እኮ አልኩት። እንደው ቃል ገባልኝና ማልልኝና ቃል እገባለሁ። የሚስቴን ቀሚስ ጠኝ አልነካትም። እንደው ቃልህን ጠብቅ። ቃል እምነት ዕዳ ነው። አልነካትም። አሁን እድል የት ነች? እስኪ ያዟት። የት ነች? አሁን እኮ ነበር እድል ወዴት ሄደች? እድል ልጅቷ የለችም። እና ምን አጣት? ምንድነው አጣት? ወይዘሮ የትምወርቅ ደብቋት ከሆነ ዛሬ መታፈሪያነቴን አሳየውታለሁ። አሁን እኮ ነበረች። እቺ ልጅ አትገኝና ውልድ ከራሴ አይደል? አሁን የት ሄደሽ ነው የሚባለው? ምን ውስጥ ገብታ ይሆን? አይ መከራዬ።
አገኘሃት መታፈሪያ? አዎ እሺ እሷን ላሳየት ነው። ምን ነው ድል ምን ሆነሽ ነው? በሉ ይበሉ ልብሷን ያምጡ ይዣት ልሄድ ነው። እኔ ላምጣ? አይ አንቺ እሱ ጋር ሆኚ እሳቸው ያመጣሉ። በቃ እኔ አመጣዋለሁ። እባክህ ከዚህ ፈረስ ላይ አውርደኝ፣ በጣም እያመመኝ። አይ ቆይ ያው ይዤ መጣሁ። ትንሽ በእግር እንሂድ። አይ ደግሞ እንደ ቅድሙ ልታመልጪ ነው? አይ አታመልጥም። እንደው ቢያማት እኮ ነው መታፈሪያ። ከዚህ በኋላ የት ትሄዳለሽ ብለን እኔ እኮ ላንቺ ብዬ እናቴ ደህና ኑሮ እንድትኖሪልኝ ላንቺ አስቤ። አይዞሽ እሺ። በቃ ልትሄዱ ነው? ስሚ ከዚህ ንቅንቅ ላለ ብትይ ውርድ ከራሴ። አባቴ የማገባትን ልጅ ቤት ድረስ ይዞልኝ መጣ። ደግሞ እንዴት ነው የምታምረው? አባቴ ምርጫዬን እንዴት አወቀ? ይሄንን የሚያክል ልጅ አለው ማለት ነው እንዴ? እኔ ሳላውቅ ልጅህን ለልጅ ተባብለው ሊድሩን ነው? አዎ ማግባት አለበት ሲለኝ ከቤት እንደወጣ መስሎኝ ልካችን የመሰለችው ባዘጋጅቶልኝ ኖሯል። አጀብ ነው። ያንን ሁሉ ጥሩ ነገር ሲያደርጉልን የነበረው ለልጃቸው ሊድሩኝ? እና ታዲያ መቼውን ጥሎሽና ሰርጉ በዚህ ሳምንት አስቦ ነው ማለት ነው? ምን አስቸኮላቸው? እንጃ ሳምንቱ እስኪያልፍ የምጠብቅ የማይመስለኝ። አቤት መቼስ ይታየኛል የሰርጋችን ዕለት ማታ። አንተ በቅሎ አላስቸገረ መሰለህ እንዴ? ሰላም ሳልል ዝም ብዬ እኮ በቅሎ ላስር ወጣሁ። አባይ እንዴት አልክ? አለው ፈጣሪ ይመስገን። ዛሬ ከእናትህ እልፈት በኋላ ፊትህ እንደ ጸዳል አበራሳ። እንደ ዛሬም ደስ ብሎኝ ያውቃል። ወደድካት? የአባቴን ምርጫ ላልወድ ምን ምክንያት አለ? አይ ጥሩ ከሐሳቤ ርቆ ልጄ ከወደዳትማ ምርጫዬ ትክክል ነው ማለት ነው። ምንም ጥያቄ አይሻኝም። አንዴ ለውጋ ደግ አባዬ ዛሬው ደስታዬ የእናቴ ሞት ነው ያሳሰኝ። አዎ እኔስ ሐሳቤ ምን ሆነና? ይኸውልህ እንግዲህ እሷ እንጀራ እናት ነች፣ ተንከባከባት። ምን ነው አባዬ አሁን ደስተኛ አልነበርክም እንዴ? እንዴት አሰብከው? ልጅቷ እኮ ገና ናት። ታዲያ ዋናው ምን ሆነና? እሱን አይቼ አይደለም እንዲያጨዋት? ኧረ ተው አባዬ፣ ሰውስ ምን ይላል እንዴ? ይችን አንድ ፍሬ ላይ ገና ትምህርቷን ሳትጨርስ አገባ ብሎ ያገሬው እሱ ምንድን ነው የሚል? ምንም ሊል ይችላል። እኔ መታፈሪያ ያሰብኩትን ከመፈጸም ወደ ኋላ አለን። ሰማለህ? ትምህርት ቤት ስትሄድ አብረሃት ተከትለህ ትሄዳለህ። ስትመለስ ጠብቀህ ይዛት ትመጣለህ። እሺ?
ምን ነው? ምን ሆንሽ? አይ ምን? አይዞሽ እስከምትለምጁ ድረስ ነው። እዚች ጋር አንጥፌ ልተኛ? አይ አይሆንም። ይሄ መሬቱ ይቀዘቅዝሻል። በዛ ላይ ደግሞ ምቾት የለውም። ግድ የለም ይመቸኛል። እንደዚሁ ነው የለመድኩት። አይዞሽ አትጨናነቂ። የምትፈልጊውን ነገር በነፃነት ጠይቂ። አይዞሽ አመጣልሻለሁ። ይኸው ይዤልሽ መጣሁ። በቃ ቻይ እንዴት አደርሽ? ያይ ምን ነው አንቺ ኮቴም የለሽ እንደዚህ ስትገቢ? ቆይ ምን ፈልገሽ መጣሽ? እድል ወጣች እንዴ? እዛው ትምህርት ቤት ጠብቂያት፣ ትመጣለች። የሂዳ ነው ትቆያለች? እዛው ጠብቂያት አልኩሽ እኮ። ወሰደም ማለት ነው። ምን አልሽ አንቺ? አይ ምንም። ቆይ አሁን የተናገርሽውን ደግመሽ ተናገሪ። አይ ሰውዬው ወሰዳ ሲሉ ሰምቼ እኮ ነው። የምን አባሽ ሰውዬ ነው የወሰዳት? ከየት ነው ያመጣሽው ይሄን ኖሬ? ሁሉም ሰው ማውረስ ለዚህ አይደለም እንዴ? በይ አሁን ይሄ እግርሽ እንዳመጣሽ ቀጥ ብለሽ ተወጫለሽ ከዚህ ግቢ። ወሬኛ! እቺ እናቷ ብጤ ወሬኛ! እንዴት ነው ቤቱን ለመድሽው? ባይመቸኝ ምን አመጣለሁ? ለምን እንዴ? አባትህ እኮ ለኔም አባት የሚሆኑ ሰው ነበሩ። ተስማምተሽ አይደል እንዴ መጣሽው? ስታስበው እኔ በዚህ ሰዓት እሺ ምን ይመስላል? እኔ እንደዛ መስሎ የነበረ ታልሆነ ወይን ያወራዋለሁ። ምን ብለህ ነው የምታወራው? እንጃ አለፍላጎት ይዞሩ አታገቢው የሆነ ነገር እለዋለሁ። ድከም ቢል ነው። ታዲያ አለፍላጎት መግባት ነው አላማሽ? ምርጫ የለኝ። አንቺ ጠብቂኝ እንጂ። ምትመጪ አልመሰለኝም ነበር። ለምንድን ነው የማልመጣው? ያው ሰውዬው ጋር ሄደሻል ስለተባለ ነው። መች እንደምመጣ አላውቅም። እባክሽን አታልቅሽ። ታልቅሽ በቃሽ። ለማምለጥ ራሱ ሞከርኩኝ ግን አልቻልኩኝም። ቆይሽ ምን ይሻላል? ለነገሩ ታመልጣለሁ። እዚህ ድረስ ራሱ የሸኘኝ ልጁ ነው። የሰውዬው ልጅ? አዎ፣ በኋላም እሱ ነው የሚወስደኝ። ታስታውቂኛለሽ አይደል? ለምን? ያው እኔ እሱን ካገባሁ ሀብታም ሆንኩ ማለት ነው። ሜሮን ግን ያምሻል? አዎ፣ አይሽ አንቺ ሰውዬሽን እኔ ልጁን አግብተን ሀብታም ሆነን እንኖራለን። አይሽ ሁሌም አብሬሽ ነኝ ማለት ነው። አልለይሽ። አንቺ ግን ምን አይነት ሰው ነሽ? በዚህ ሰዓት ስለ ችግር እያወራሁ አንቺ ስለሌላ ነገር ታስቢያለሽ? ታስታውቂኛለሽ አይደል? ይበቃሻል። አሁን አቆም። ታስታውቂኛለሽ? ቤቶች ደግ ወዛሽ እንዴት አደራችሁ? እግዚአብሔር ይመስገን። ደህና ረፈድክ የኔ ልጅ? እግዚአብሔር ይመስገን። ምን ነው በጠዋት እነ መታፈሪያ ሰላም አይደሉ? አረ ደህና ናቸው። ምህረትን እኮ ትምህርት ቤት አደረስኳትና በየው ሰላም ልበላቸው እየበቀ ማለቴ ነው። ጎሽ በላ ረፍ በላ። ቆይ እስቲ መጣ። አረ ግድ የለም ማዘር አያስቡ። እስቲ ያዝ እናቴ።
አይደለም ተቸገርኩ። ቤት ያፈራሁን እንደው ብቻዬን ሆንኩኝና ምንም ነገር አላዘጋጀሁም። ይሄው ይሄም እንደው ምን ልታወጋኝ ፈልገህ ነው አውጋሻለሁ ያልከኝ? ኧረ በሰላም ነው። እናውጋኛ። እንደው ልጅቷን ሳያት ደህናም አይደለች። በነገሩም በዚሁም ጉዳይ ላውጋውት ብዬ ነው። አይ የኔ ልጅ እንደው ድከም ቢልህ ነው። ልጅቱ በጣም ታሳዝናለች። ደግሞ በዘመን በግድ አይ መታፈሪያ እንደሆነ ለኛ ጥሩ ሰው ነው። በክፉ ጊዜያችንም እንደው የደረሰልን ለሷም ቢሆን ደግሞ ከሱ ጋር መሆን ነው የሚሻላት። እርግጠኛ ኖት? አዎ እንዴ ከማይሆን ሰው ጋር ከመሆን አይሻላትም ብለህ ነው? በሉን ያለድ ታዲያ የመንጣት የላባቴ እንዳይነግሩት ያው ለልጅቷ በማሰብ ነው። ግድ የለም አልናገር ለውና የለኝ ባዛቷ ነይ ቶሎ ባዛቷ እናትና አባትሽ እንዴት ቢወዱሽ እንደማገበሪያ እንደነጃሉሽ ጠይም ሳይጠይም ነኝ ቀይ ሳይቀይ ነኝ ደሞ ያቀይ ደማ ሆነው መሰለኝ እናትና አባትሽ በአንድ ቀን ይሙቱ እንድንደባደብ እንዲሰፋን ቤቱ ማሳሙን ይሳምሽ ማንም ይስምሻል ማሳሙን ይሳምሽ ማንም ይስምሻል ማሳሙን ይሳምሽ ማንም ይስምሻል እሱ ጋር እንዳትተኝ ከኪያዝ ይዝሻል ባጃቷ ላይ ከመው ለሱ ባጃቷ እናንተና ማጣጣትሽ ወጋሽኝ የማችሽ እንደሆን ዛሬም በደከምሽኝ። መጣች እንዴ? እንዴት አላችሁ? ሜሮን እባላለሁ። የድል ጓደኛ ነኝ። ብሩክ ጓደኛዋ ነኝ። ጥሩ። ከዛሬ በኋላ ደግሞ የኔ ጓደኛ ትሆናለህ። ደግ እንደዳደል ድር አሁንት ቆይ እንጂ ወሻኙ ይልሽኛችሁ አይመሽብሽም? በጊዜ ብትሄጂ አይሻልም? ኧረ ችግር የለውም። በጊዜ ጅም እሰራለሁ። ብሩክ ቅር ካላላችሁ አብሬ ልሂድ። ኧረ መንገዶሽ እናቴ እንቅደም። እሺ እንሂድ። በጣም ራቀሽ ግን እኛ እየደረሰ ነው። ኧረ ችግር የለውም። በያት ጃጃይ ብትሄጂ ነው የሚሻል። እሺ በቃ ብሩኬ ነገ እንገናኛለን። ቻው በቃ ሌላ ጊዜ እንገናኛለን። እርግጠኛ ነኝ እቺ ወደ ከተማ አቅራቢያ ነው ቤት። ኧረ እዚሁ ነው የምትኖረው። ሁሌ ስራዋ ግን እንደነሱ ነው የሚያደርጋት። ጥሩ ነው። ገና የምታጫውት ጓደኛለች። እንደው ጠውለግለግ ብለሻል። ታልሆነ የእግር ውሃም ትቸለላክልክሽ እንደው። ኧረ በፍጹም እንዴት ዋላችሁ? ሰላም አመሸ። እንኳን ደህና መጣሽ የኔ ንግስት። ቁጭ በይ ቁጭ በይ። ትምህርት ቤቱ ከዚህ ይርቃል እንዴ? አበይ ርቋት እያደከማት ነው። ወይ ታልሆነ ስተምቀየር ያቷ ጋር እኮ ነው ይሻል። አይሻልም? እንዴት ነው
ትምህርቱ ጥሩ ነው። ይኸውልሽ አንድ ነገር ልንገርሽ፣ እርሱ ብሩክ ያውቃል። እንደው ያው የገጠሩ ባላባት ነው። አንደኛ ነሽ። አንተስ እንዲመች ነው የምታገባኝ? ትምህርትሽን ጨርሻ ደግሞ በዚህ እድሜሽ የምን ትዳር ነው? ኧረ እባክህ በዚህ እድሜሽ ተባልገኝስ። ለማንኛውም ስጦታ አምጥቼልሻለሁ። በጣም የሚያምረው እና ታዲያ በቃ ዛሬ እቺን ለብሳሽን ተጣጣነማልና በደስታ ምን ነው መታፈሪ? በሰላም ነው ልጄ? ምን ሆነች? አረ ምንም አልሆነሽ፣ በሰላም ነው። ይቀመጡ ይቀመጡ። አይ ከመሸ መጣህና እኮ አስደነገጥከኝ። በሰላም ከሆነማ ጥሩ ተቀመጥ። ይሁን። እንደው አንድ ጉዳይ ላማክሮት ነበር። ልስማዋ፣ ንገረኝ። ይህን ቤትና መሬቱን እንግዲህ በእድል ስም አዞር መምጣቴ ነው። ታዲያ ምን ነው አይነጋም እንዴ? ከመሸ ቸኮልክሳ? አይ ያው እንግዲህ ከወዲሁ ሽምግልናውን ላደርግ ብዬ ነው። ልጅቱ እኔ ዘንድ ስለሆነች ምንም ነገር አያስቡ፣ አይዝጉ። እንደዛ ነው ካልክማሽ በል ይበሉ፣ ያዙ ያዙ በሉ። ቅድም የጀመርነውን ሀሳብ አባይ ሲመጣ ቆም ነው። ቆይ በሀሳብ ያልተስማማሽም ነው? ነፃ መውጣቱን አትፈልጊም? የሚሆን ነገር መስሎ ስላልተሰማኝ እኮ ነው። ዝም ብለህ ነው የምትደግመው። ግድ የለሽም አንቺ ብቻ አሽበኝ እንጂ ሁሉንም እኔ እጨርሰዋለሁ። እሺ ግን የት ነው? እሱን አስተካክዬ እነግርሻለሁ። እንዴት አመሻችሁ? እንዴት አመሻ እድሌ? አባይ እንዴት አመሻችሁ? እንዴት አመሻ አባይ። እድል እንኳን ደስ ያለሽ። ምን ነው? ምን ታገኝ? ይኸውልሽ ቤቱንና የእርሻ መሬቱን በስምሽ አኑሬልሻለሁ። እንዴ እያየስ? አይ አውርቻችኋለሁ። ዞሮ ዞሮ የእሷ ነው ይሁን ብላኛለች። አይ እኔ ይቅርብኝ። እንዴ ደህና መሬት እኮ ነው፣ ብትሸጪው እኮ ይጠቅምሻል። ለያየ ይቀመጥላት፣ እኔ ምንም አይሰራልኝም። ያው እኮ ነው ያያትሽ ማለት እኮ ያንቺው ማለት ነው። እሺ በቃ እኔ ተጣጥቤ ልምጣ። አባይ ለእኔ ለልጄ ግን እኮ በስሜ ምንም አላዞርክልኝ። ይሄ ያለው ሁሉ የማን ሆነ? ቆይ ታድል የመውለድ እቅድ የለህም እንዴ? ይሆንልኝ ደስ ይለኛል። ያርግልህ። በጣም ነው የሚያምረው። ካንቺ ጋር ነው። አመሰግናለሁ። ምስጋናው ሳይል እኔንም የሚያስደስተኝ ነገር ትንሽ እንጠጣ እንጂ ብቻ። ማቲ መች ነው አዲስ አበባ የምትወስደኝ? ቆይ ምን ታደርጊያለሽ? ያው በነፃነት ካንተ ጋር ጥሩ ጊዜ አሳልፋለሁ። በዛ ላይ ደግሞ ከተማዋን ማየት አለሁ። እሺ ወስድሻለሁ። ጊዜ መስከን ስራ አሪፍ ነው። እንዴት ነህ? ስራ እንዴት ነው? ምንም አይልም። በዚህ ጨለማ ጎማ በራ ላይ ተኝቶብኝ ላሰራ ነው። እና ምን ተሻለ? ለጓደኞቼ እነግራቸዋለሁ እና ይዘውልኝ እየመጡ ነው። እሺ ፈጣሪ ይርዳ። ራስህን ጠብቅሽ። እሺ እናቴ። እነው ተኙ? አዎ ተኝተዋል። እሺ ደህና ደሪ። ደግሞ ልጄንም ሳሚልኝ።
ከዚህ በላይ መድረስ አለ እንዴ?